ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1992 በበጋ ወቅት ነው። በአንድ ሌሊት ርብቃ የተባለች ትንሽ ልጅ ከውጪ በሚመጣ እንግዳ ድምፅ ከእንቅልፏ ትባንናለች። ድምፁ የሚመጣው ከቤታቸው ጀርባ ካለው የመዋኛ ገንዳ ነበር። ልጅቷ በጉጉት መስኮት ላይ ቆማ ስትመለከት አንድ ትንሽ አሻንጉሊት ጀልባ በውሃው ላይ ስትንሳፈፍ ታያለች። ርብቃ ወዲያውኑ ወደ ታማሚ ወንድሟ ቶሚ ክፍል ውስጥ ገብታ የጠፋውን ጀልባ እንዳገኘችው ብትነግረውም እሱ ግን በጣም ደክሞት ስለነበር ምንም ምላሽ አልሰጣትም። ርብቃ አሻንጉሊቷን ራሷ ለማውጣት ወስና በዝምታ ወደ ገንዳው ትሄዳለች። የገንዳው ውሃ ጨለማና ረጭ ያለ ነበር። በመረብ ጎትታ ለማውጣት ብትሞክርም ጀልባዋ ግን ይበልጥ ወደ ውሃ ውስጥ ትሰጥማለች። ርብቃ በእጇ ለመያዝ ወደፊት ዘንበል ስትል ግን በድንገት አንድ የማይታይ ኃይል ከውሃ ውስጥ እጇን ይይዛታል። ልጅቷ ክፉኛ ደንግጣ ለመታገል ትሞክራለች። ከጥቂት ሰከንዶች በኋላ በጭንቅ አምልጣ ወደ ላይ ስትወጣ እናቷ ከኋላ ሆና ከገንዳው ውጪ ስትላት ትሰማለች። ነገር ግን ዞር ብላ ስታይ እናቷ እዛ አልነበረችም። አካባቢው ባዶ ነበር። ልጅቷ ግራ ተጋብታና ፈርታ ከገንዳው ልትወጣ ስትል ያቺን ጀልባ ዳግም ታያታለች። ለትንሽ ጊዜ ካመነታች በኋላ ልትይዛት ስትሞክር ያ የማይታይ ኃይል በድጋሚ ወደ ውስጥ ይጎትታታል። በዚህ ጊዜ ግን ርብቃ ዳግም አልተመለሰችም፣ ለዘላለም ተሰወረች። ከዓመታት በኋላ ዋለር የተባለ አዲስ ቤተሰብ ሬይ፣ ባለቤቱ ሄዋንና ሁለት ልጆቻቸው ኤዚና ኤሊዮት አዲስ ቤት ፍለጋ ይወጣሉ። ሬይ የቀድሞ ዝነኛ የቤዝቦል ተጫዋች ቢሆንም በደረሰበት ከባድ ጉዳት ምክንያት ስራውን ለማቆም ተገዶ ነበር። ቤተሰቡ በሀብታም ሰፈር ውስጥ የሚገኝ ትልቅ ቤት ያያሉ። ቤቱ በጣም ሰፊና ዋጋውን ባልታወቀ ምክንያት ረካሽ ነበር። የቤቱ ደላላ ቤቱ ለረጅም ጊዜ ባዶ እንደነበረ ብትነግራቸውም ሬይ ግን ትኩረቱን የሳበው በጓሮ ውስጥ ያለው ትልቅ የመዋኛ ገንዳ ነበር። ሬይ ወደ ገንዳው ጠጋ ብሎ ሲመለከት አንድ የቆየ የቤዝቦል ኳስ ያገኛል። ኳሱን አንስቶ ትዝታ ውስጥ እያለ ግን በድንገት ተንሸራቶ ገንዳውን በሸፈነው ሸራ ላይ ይወድቃል። በህመሙ ምክንያት ሬይ በፍጥነት መንቀሳቀስ ስለማይችል ሸራው ወደ ውስጥ እየሰጠመ ወደ ውሃ ውስጥ ሊያሰጥመው ይሞክራል። ሬይ በጭንቀት ታግሎ ከገንዳው ሲወጣ ቤተሰቦቹ በድንጋጤ ይደርሱለታል። በዚህ አደጋ ምክንያት ቤቱን የመግዛት ሀሳባቸውን ሊሰርዙ ቢቃረቡም በማግስቱ ግን የሬይ ጤና ሁኔታ ይበልጥ እየተባባሰ መሄዱ ይነገራቸዋል። ሬይ ያለበት ህመም መልቲፕል ስክሌሮሲስ የተባለ የነርቭ ችግር እንደሆነና ዳግም ወደ ስፖርቱ መመለስ እንደማይችል ዶክተሩ ትነግረዋለች። ብቸኛው መፍትሄ ቀለል ያለ እንቅስቃሴ ማድረግ ሲሆን ዋና ደግሞ ለዚህ ተመራጭ ነበር። ይህንን የሰማው ሬይ ያንን ገንዳ ያለው ቤት መግዛቱ ለጤናው ጠቃሚ ሊሆን እንደሚችል ባለቤቱን አሳምኖ ቤቱን ይገዙታል። ከጥቂት ቀናት በኋላ የዋለር ቤተሰብ ወደ አዲሱ ቤታቸው ገብተው እቃዎቻቸው ማስተካከልና ቤቱን ማጽዳት ይጀምራሉ። አሁን ተራው የገንዳው ነበር። ትንሹ ኤሊዮት በገንዳው ማስወገጃ ላይ ያለውን ቆሻሻ እንዲያነሳ ይታዘዛል። ሬይ እጁን ወደ ውስጥ ሰዶ አንድ ነገር ሊያወጣ ሲል በድንገት እጁን በኃይል ይቆርጠዋል። ደንግጦ እጁን ቢያወጣውም ወዲያውኑ ከዛ ማስወገጃ ውስጥ ጥቁርና የቆሸሸ ውሃ መፍለቅ ይጀምራል። ይህ ሁኔታ ለቤተሰቡ እንግዳ ሲሆንባቸው ገንዳውን የሚያጸዱ ባለሙያዎችን ይጠራሉ። የጽዳት ቡድኑ መሪ ገንዳውን ከመረመረ በኋላ አንድ አስገራሚ ነገር ይነግራቸዋል። ይህ ተራ ገንዳ አይደለም ይላቸዋል። ውሃው የሚመጣው ከመሬት ውስጥ ካለ ተፈጥሯዊ ምንጭ በመሆኑ ራሱን በራሱ የሚያጸዳ ብርቅዬ ገንዳ መሆኑን ያስረዳቸዋል። ቡድኑ ገንዳውን በደንብ አጽድቶ በአዲስ ውሃ ከሞላው በኋላ ቤተሰቡ ለመጀመሪያ ጊዜ በደስታ መዋኘት ይጀምራሉ። ለረጅም ጊዜ ካጡት ሰላም በኋላ ሁሉም ነገር የተስተካከለ ይመስል ነበር። ሬይም በውሃ ውስጥ ሲሆን አካሉ ቀላልና ቀልጣፋ እየሆነለት እንደመጣ ይሰማዋል። ነገር ግን ያ የድሮ የቤዝቦል ህይወት ትዝታው ገና አልለቀቀውም። በዛው ምሽት ሬይ ጋራዥ ውስጥ ሆኖ የድሮ ዋንጫዎቹንና ፎቶዎቹን እያየ በትዝታ ሲያዝን፣ ባለቤቱ ሄዋን ደግሞ በገንዳው ውስጥ ብቻዋን መዋኘት ትጀምራለች። በዚህ መሃል የኤሊዮት ድመት ከገንዳው ራቅ ብላ ውሃውን በትኩረት ስትመለከት ሄዋን ታያታለች። ድመቷ አንድ የሚያስፈራ ነገር ያየች ትመስላለች። ሄዋን ግን ትኩረት ሳትሰጥ ዋናዋን ስትቀጥል በድንገት ሬይ ምርኩዙን ይዞ ገንዳው አጠገብ የቆመ ይመስላታል። ደንገጣ ስታየው ግን ማንም የለም። ከዚያም የገንዳው መብራቶች ብልጭ ድርግም ማለት ይጀምራሉ። ሄዋን ምቾት ስላልተሰማት ወዲያውኑ ወጥታ ወደ መኝታ ቤት ትሄዳለች። ሬይን ውጭ ገንዳው አጠገብ ቆመህ ነበር ብላ ብትጠይቀውም እሱ ግን ተኝቶ እንደነበር ይነግራታል። ሄዋን ግራ ቢገባትም ነገሩን ችላ ብላ ትተኛለች። በዛው ሌሊት ግን ድመቷ ገንዳው አጠገብ ባለው መዝለያ ላይ ተኝታ እያለ
በውሃው ላይ የሚንሳፈፍ አሻንጉሊት ጀልባ ታያለች። ይህች ጀልባ ከዓመታት በፊት ርብቃ ያየቻት ያቺው አሻንጉሊት ነበረች። በማግስቱ ጠዋት አንድ አስደንጋጭ ነገር ይፈጠራል። ድመቷ ጠፍታለች። ቤተሰቡ ያገኙት ድመቷ አንገት ላይ የታሰረውን ማሰሪያ ብቻ ገንዳ ውስጥ ሲንሳፈፍ ነበር። ኤሊዮት በድመቱ መጥፋት ክፉኛ ያዝናል። ሬይ ማሰሪያውን ከውሃ ውስጥ አውጥቶ ሲመለከት ግን ትናንት እጁ ላይ የነበረው ቁስል ሙሉ በሙሉ ድኖ ያገኘዋል። ሬይ በዚህ በጣም ይገረማል። ኤሊዮት ስለ ድመቱ አዝኖ እያለ ሬይ ለደህንነት ሲባል ገንዳውን በሸራ ለመሸፈን ይወስናል። ነገር ግን እኩለ ሌሊት ላይ ሬይ በድብቅ ወደ ገንዳው ተመልሶ መዋኘት ይጀምራል። በውሃው ውስጥ በቆየ ቁጥር አካሉ ይበልጥ እየጠነከረለት ይሄዳል። ሬይና ሄዋን ወደ ዶክተር ዘንድ ሄደው ባልታሰበ ሁኔታ ሬይ በሚገርም ፍጥነት እያገገመ መሆኑ ይነገራቸዋል። ዶክተሯም ይህ አይነቱ ፈጣን ለውጥ በጣም ያልተለመደ እንደሆነ ትገልጽላቸዋለች። ሬይና ሄዋን በዚህ ዜና በጣም ይደሰታሉ። ምናልባትም ሬይ ወደ ስፖርቱ ዓለም የሚመለስበት ቀን ቅርብ እንደሆነ ተስፋ ያደርጋሉ። ወደ ቤት ሲመለሱ ኤሊዮት አባቱን አብሮት እንዲዋኝ ቢጠይቀውም ሬይ ግን መጀመሪያ የሰውነት ማጎልመሻ እንቅስቃሴ ማድረግ እንዳለበት ይነግረዋል። ስለዚህም ኤሊዮት ብቻውን ወደ ገንዳው ገብቶ መጫወት ይጀምራል። ኤሊዮት ውሃ ውስጥ ጠልቆ እያለ በድንገት አንድ የብረት ሳንቲም ገንዳ ውስጥ ሲወድቅ ያያል። አባቱ እየቀለደበት መስሎት ሳንቲሙን ሊያነሳ ሲል ሌላም ሳንቲም ይወረወራል። ሳንቲሞቹ ልክ አንድ ሰው ሆን ብሎ እየመራው ያለ ይመስል ወደ ገንዳው ጥልቅ ክፍል ይወስዱታል። ኤሊዮት ወደ ገንዳው ማስወገጃ አካባቢ ያለውን ሳንቲም ሊያነሳ ሲል ግን የአንዲት ሴት ልጅ ድምፅ ይሰማል። ደንግጦ ወደ ላይ ወጥቶ ቢመለከትም ማንም የለም። እህቱ ኢዚ እየቀለደችበት መስሎት ቢጠራትም ምላሽ አያገኝም። ከዚያም ድምፁ በድጋሚ ከውሃ ውስጥ ይሰማል። ድምፁ ከዓመታት በፊት የጠፋችው የርብቃ ነበር። ርብቃ እናቷን እንድታገኝ ከረዳት የጠፋውን አሻንጉሊቱን እንደምትመልስለት ትነግረዋለች። ኤሊዮት በፍርሃት ተውጦ ወደ ገንዳው ቀዳዳ ጠጋ ሲል አሻንጉሊቱን እዛው ያየዋል። ሊያወጣው እጁን ሲሰድ ግን በድንገት አንድ የበሰበሰ እጁን ይይዘዋል። ኤሊዮት በከፍተኛ ድንጋጤ እየጮኸ እጁን ነጥቆ ወደ ላይ ያወጣል። ወዲያውኑም ወደ እናቱ ሮጦ የሆነውን ሁሉ ይነግራታል። ሄዋን በድንጋጤ ወደ ገንዳው ብትሄድም ከአሻንጉሊቱ በስተቀር ምንም አታገኝም። ሄዋን ጉዳዩን ለሬ ብታወራም እሱ ግን ኤሊዮት በብቸኝነት ምክንያት በሀሳቡ የፈጠረው ነገር እንደሆነ አድርጎ ያስባል። እንዲያውም ኤሊዮት ጓደኛ እንዲያገኝ ብሎ የገንዳ ፓርቲ እንዲያዘጋጁና የትምህርት ቤት ልጆችን እንዲጋብዙ ይወስናል። ሄዋን በልቧ የሆነ ነገር ልክ እንዳልሆነ ቢሰማትም በሀሳቡ ትስማማለች። በማግስቱ ሬይ ወደ ኤሊዮት ትምህርት ቤት ሄዶ የቤዝቦል ቡድኑን ልምምድ ያግዛል። በልምምዱ ወቅት ሬይ መጀመሪያ ላይ ደካማ ቢመስልም በድንገት ግን በገንዳው ውስጥ እንደሚሰማው አይነት ከፍተኛ ጥንካሬ በሰውነቱ ውስጥ ይፈጠራል። ኳሱን በሚገርም ፍጥነትና ኃይል መጥቶ ከሜዳው ያስወጣዋል። ይህም በቦታው የነበሩትን ሁሉ ያስገርማቸዋል። ሆኖም ግን ልጁ ኤሊዮትና ኢዚ አባታቸው ላይ የታየው ለውጥ የተለመደ እንዳልሆነ ስለገባቸው ደስታ አይታይባቸውም። በዛው ምሽት ሬይና ሄዋን ለራት ወጣ ሲሉ ልጆቹን እንዲጠብቁ ኢዚና ጓደኛዋ ቤት ውስጥ ይቀራሉ። ኢዚና ጓደኛዋ ገንዳ ውስጥ አኮኩሉ መጫወት ይጀምራሉ። ኢዚ አይኗን ጨፍና ጓደኛውን በውሃ ውስጥ ስትፈልግ እሱ ግን ሊያሾፍባት ብሎ በዝምታ ከገንዳው ይወጣል። ልክ በዚህ ሰዓት የገንዳው መብራቶች ብልጭ ድርግም ማለት ይጀምራሉ። አካባቢውም ሙሉ በሙሉ በጨለማ ይዋጣል። ኢዚ ጓደኛዋ እዛው ያለ መስሏት ወደ ውሃው ውስጥ ስትጠልቅ ግን ያላሰበችው አስፈሪ ፍጡር ፊት ለፊት ታገኘዋለች። ፍጡሩ እግሯን ይዞ ወደ ጥልቁ ሊጎትታት ሲታገል ኢዚ በከፍተኛ ድንጋጤ ታግላ ታመልጣለች። ወደ ላይ ወጥታ ስትተነፍስ ጓደኛዋ በድንጋጤ ቆሞ ያያታል። ኢዚ የሆነ ሰው እንደያዛት ብትነግረውም እሱ ግን ማንም እንደሌለ ይነግራታል። ወላጆቻቸው ወደ ቤት ሲመለሱ የኢዚ ጓደኛ በፍጥነት ይሄዳል። ነገር ግን ኢዚ ያየችው ነገር እውነተኛና አደገኛ እንደሆነ በውስጧ ታውቃለች። በማግስቱ ጠዋት ኤሊዮት ወደ እህቱ ክፍል ሄዶ ትናንት ማታ ፈርታ እንደተመለከተ ይነግራታል። እሱም በገንዳ ውስጥ የሆነ ነገር እንዳለ ቢያምንም ኢዚ ግን ወላጆቻቸውን ላለማስደንገጥ ስትል ሚስጥር አድርገው እንዲይዙት ኤሊዮትን ታስጠነቅቀዋለች። ቤተሰቡ የታቀደውን የገንዳ ፓርቲ ማካሄድ ይጀምራሉ። ብዙ ሰዎች መጥተው መዝናናት ቢጀምሩም ኤሊዮት ግን ሌላ ሀሳብ ነበረው። በድብቅ ካሜራ በመኝታ ቤቱ መስኮት አጠገብ በማስቀመጥ በገንዳው ላይ የሚሆነውን ለመቅረጽ ይዘጋጃል። በዚህ መሃል ሬይ ልጁ ኤሊዮትን ሲፈልግ ታይ የተባለውን የቤዝቦል ቡድን አባል ያገኘዋል። ታይ ሬይ ትናንት የመታውን ኳስ ይዞ መጥቶ እንዲፈርምለት ይጠይቀዋል። ሬይ ኳሱን ሲያየው ግን አንድ የሚገርም ነገር ያስተውላል። ኳሱ ላይ ያለው ቆዳ በሬይ ምት ምክንያት ተቀዳዶ ነበር። ይህ ደግሞ በተራ የሰው ኃይል ሊሆን የማይችል ነገር ነው። ሬይ ግን
ትኩረት ሳይሰጥ በገንዳ ውስጥ ከልጆች ጋር መጫወት ይጀምራል። ታይን በትከሻው ላይ አዝሎ በጨዋታው ውስጥ ይሳተፋል። በሌላ በኩል ሄዋን ምግብ እያዘጋጀች እያለ ከቤቱ ደላላ ጋር ማውራት ትጀምራለች። ሄዋን ኤሊዮት በገንዳ ውስጥ መፍራቱንና መብራታቸውን በራሳቸው ጊዜ እንደሚጠፉ ትነግራታለች። ደላላዋ ወሬውን ለመቀየር ብትሞክርም ሄዋን ግን እውነቱን እንድትነግራት ትጨቀጨቃታለች። በመጨረሻም ደላላዋ እውነቱን ትነግራታለች። ከዚህ ቀደም በዚህ ቤት ውስጥ ይኖር የነበረ ቤተሰብ ሴት ልጃቸው ርብቃ በዚህ ገንዳ ውስጥ እንደጠፋች ትገልጽላታለች። ሰፈርተኛው ቤቱ የተረገመ እንደሆነ ቢያምንም ደላላዋ ግን ይህ ተራ አፈ ታሪክ እንደሆነ ለማስረዳት ትሞክራለች። ነገር ግን ብዙም ሳይቆይ ወሬው እውነት መሆኑ ይረጋገጣል። በድግሱ ላይ ሁሉም ሰው ተደስቶ እያለ ያ አስፈሪ ፍጡር እንደ ጥቁር ጭስ ከገንዳው ማስወገጃ ውስጥ ብቅ ይላል። ይህ ጥቁር ጭስ በውሃ ውስጥ አልፎ ወደ ሬይ አካል ይገባል። ሬይ በዚህ ቅጽበት ራሱን ስቶ በሌላ ኃይል መመራት ይጀምራል። በትከሻው ላይ አዝሎት የነበረውን ታይን ይዞ ወደ ውሃ ውስጥ መጥለቅ ይጀምራል። ሬይ ታይን በኃይል ይዞት ስለነበር ልጁ ሊያመልጥ አልቻለም። ይህን ሁሉ ኤሊዮት በደበቀው ካሜራ ተመልክቶ በድንጋጤ ወደ እናቱ ይሮጣል። ታይ በጭንቅ ሊሞት ሲል ወላጆቹ ደርሰው ያተርፉታል። ሬይ ግን ውሃ ውስጥ ራሱን ስቶ ይገኛል። ታይ ለጥቂት ከተረፈ በኋላ የሬይ ቤተሰቦች ሬይን ከውሃ ውስጥ አውጥተው ያተርፉታል። ፖሊሶች መጥተው ምርመራ ቢጀምሩም ሄዋን የልጁ ወላጆች ክስ እንዳይመሰርቱ በጭንቅ ትማጸናቸዋለች። እነሱም በሀሳቧ ቢስማሙም ሬይ ከልጃቸውም ሆነ ከቤዝቦል ቡድኑ እንዲርቅ በጥብቅ ያስጠነቅቃሉ። ሄዋን አሁን ነገሩ ከቁጥጥር ውጭ መሆኑንና ገንዳው አደገኛ እንደሆነ ሙሉ በሙሉ ታምናለች። ስለዚህ ምንም ሳታመነታ ንብረቶቻቸውን ጠቅልለው ቤቱን ለቀው እንዲወጡ ቤተሰቧን ታዛለች። ሬይ ግን የሄዋንን ሀሳብ በፍጹም አይቀበለውም። ይህ ገንዳ እያዳነኝ ነው፣ እዚህ መኖሬ ነው የፈወሰኝ በማለት ይከራከራታል። ሄዋን ግን በብዙ ልመና ሬይን አሳምነው ወደ መኪና ውስጥ እንዲገባ ታደርገዋለች። ገና ጉዞአቸውን እንደጀመሩ ግን ሬይ ክፉኛ መታመም ይጀምራል። ከመኪናው ውስጥ ሆኖ ልክ ውሃ ውስጥ እንዳለ ሰው መተንፈስ ያቅተዋል። ቤተሰቡ ሌላ አማራጭ ስለሌላቸው ሬይ እንዳይሞትባቸው በመፍራት ወደ ቤቱ ይመለሳሉ። ሄዋንም በገንዳ ውስጥ ያለው ኃይል በሬይ ላይ ሙሉ ቁጥጥር እንዳለው ትረዳለች። ሄዋን አሁን እውነቱን ለማግኘት ወስና ስለ ቤቱ ታሪክ ምርመራ ትጀምራለች። በምርመራዋም በዛ ገንዳ ውስጥ ብዙ ሰዎች እንደጠፉ ትደርስበታለች። ይበልጥ ለመረዳትም የርብቃ እናት ወደ ሆነችው የቀድሞዋ የቤት ባለቤት ወደ ነበሩት ወይዘሮ ሰመርስ ዘንድ ትሄዳለች። ሄዋን በቤቱ ውስጥ እየሆነ ያለውን ሁሉ ዝርዝራ ከነገረቻቸው በኋላ ለርብቃ ምን እንደደረሰባት እውነቱን እንዲነግሯት ትማጸናቸዋለች። ወይዘሮ ሰመርስ መጀመሪያ ላይ ለመናገር ባይፈልጉም በመጨረሻ ግን የከረመውን ሚስጥር ይዘረግፉታል። ደጋሚ ስለሚባል የተደበቀ የምኞት ምንጭ አፈ ታሪክ ይነግሯታል። እንደ ታሪኩ ከሆነ ይህ ምንጭ ማንኛውም ምኞት ይፈጽማል። ነገር ግን ለእያንዳንዱ ምኞት ዋጋ ያስከፍላል። ዋጋውም የአንድ ሰው ሕይወት ነው። በገንዳ ውስጥ ያለው ውሃ ከዛ ምንጭ ጋር የተገናኘ በመሆኑ ያ አስፈሪ ኃይል እዛው ይኖራል። ምኞቶችን እየፈጸመ በምላሹ ደግሞ ሕይወትን ይነጥቃል። ወይዘሮ ሰመርስ ረብቃ በጠፋችበት ሌሊት የሆኑን ሲያስታውሱ እሳቸውም በወቅቱ በህመም ላይ የነበረው ልጃቸው እንዲድን ይመኙ እንደነበር ይናዘዛሉ። ነገር ግን ያ የልጃቸው መዳን ዋጋው የርብቃ ሕይወት ነበር። ርብቃ ሌላውን ለማዳን ሲባል መስዋዕት ተደርጋለች። ሄዋን ይህን ስትሰማ በድንጋጤ ትሞላለች። ገንዳው በነፃ እንደማያድንና ከሬይም የሆነ ነገር እንደሚፈልግ ትረዳለች። ሄዋን እንዴት አድርጌ ቤተሰቤን ላድን ብላ ስትጠይቃቸው ወይዘሮ ሰመርስ በድንገት ልክ እንደ ሬይ መታመም ይጀምራሉ። ቆመው እያለ ልክ ውሃ ውስጥ እንደሰጠሙ መተንፈስ ያቅታቸዋል። ከዓይናቸው ከአፍንጫቸውና ከአፋቸው ጥቁር ውሃ መፍሰስ ይጀምራል። በመጨረሻም ይህ እርግማን ለዘላለም ይቀጥላል በማለት በሞት ይለያሉ። ሄዋን ከወይዘሮ ሰመርስ ቤት በከፍተኛ ድንጋጤ ወጥታ ወደ ቤቷ ትሮጣለች። በመንገድ ላይ ለሬይ ደጋግማ ብትደውልም ሊያነሳላት አልቻለም። በዛው ሰዓት ሬይ መታጠቢያ ውስጥ ገላውን እየታጠበ እያለ ያ ጥቁርና ክፉ ኃይል በድጋሚ ይቆጣጠረዋል። ከጥቂት ደቂቃዎች በኋላ ኢዚና ኤሊዮት ከትምህርት ቤት ይመለሳሉ። ወላጆቻቸውን ቢጠሩም ምንም ምላሽ አያገኙም። ኢዚ ወደ ጋራጁ ስትሄድ ኤሊዮት ደግሞ ወደ ወጥ ቤት ገብቶ ውሃ ለመጠጣት ይሞክራል። ነገር ግን ሳይጠጣው በፊት አንድ የማይታወቅ ድምፅ ይሰማል። የጠፋችው ድመቱ ድምፅ ነበር። ኤሊዮት ድምፁን ተከትሎ ወደ ገንዳው ይሄዳል። ድመቱ በገንዳው ላይ ባለ ተንሳፋፊ ዕቃ ላይ ያለች መስሎት ወደ መዝለያው ላይ ይወጣል። ልክ በዚህ ሰዓት የገንዳው መብራቶች እንደገና መጥፋትና መብራት ይጀምራሉ። ገንዳውን የሚሸፍነው ሸራም በራሱ መንቀሳቀስ ይጀምራል። ኤሊዮት ተንሳፋፊው ዕቃ ላይ ሲደርስ ግን ያገኘው ድመቱን ሳይሆን
ያንን አስፈሪ ጥቁር ፍጡር ነበር። ፍጡሩ በድንገት ኤሊዮትን ይዞት ወደ ውሃ ውስጥ ይጠልቃል። ኢዚ የኤሊዮትን ጩኸት ሰምታ ወደ ውጭ ትሮጣለች። ነገር ግን ሸራው ገንዳውን ሙሉ በሙሉ ዘግቶት ነበር። ልክ በዚህ ሰዓት ሔዋን ደርሳ ለሁለት ሆነው ሸራውን ሊከፍቱት ቢሞክሩም አልቻሉም። ሔዋን ሌላ አማራጭ ስለሌላት ልጇን ለማዳን በቀጥታ ወደ ገንዳው ውስጥ ትዘላለች። ኢዚ ደግሞ እርዳታ ለመጠየቅ ወደ ቤት ስትሮጥ ወጥ ቤት ውስጥ በተሰባበረው ብርጭቆ ተንሸራታ እጇን ክፉኛ ትቆርጣለች። ሔዋን ውሃ ውስጥ ኤሊዮትን ብትፈልገውም ልታገኘው አልቻለችም። በዚህ መሃል ከገንዳው ማስወገጃ ቀዳዳ አጠገብ አንድ ጨለማ መተላለፊያ ታያለች። ሔዋን ጥልቅ ትንፋሽ ወስዳ ራሷን ከጎማ ቱቦ ጋር አሳስራ ወደዛ ጨለማ ቀዳዳ ትሄዳለች። በሌላ በኩል ቤት ውስጥ ሬይ ብቅ ይላል። ነገር ግን እሱ የቀድሞ ሬይ አልነበረም። ሙሉ በሙሉ በዛ ክፉ መንፈስ ተይዘዋል። ሬይ ኢዚን አጥቅቶ መሬት ላይ ከጣላት በኋላ ኤሊዮት መስዋዕት እንዲሆን ተመርጧል የሚል አስፈሪ ቃል ይናገራል። ኢዚ በድንጋጤ ሮጣ ጋራዥ ውስጥ ትደበቃለች። ሬይም ቀስ እያለ ይከተላታል። ሔዋን በገንዳ ውስጥ ባለው ጨለማ መተላለፊያ ውስጥ አልፋ በመጨረሻ ኤሊዮትን ታገኘዋለች። ኤሊዮት ራሱን ስቶ ውሃ ውስጥ ተኝቶ ነበር። ሔዋን ልጇን ይዛ ወደ ላይ ለመውጣት ስትሞክር ግን በውሃ ውስጥ የታሰሩ የመዓት ነፍሳት መንገዷን ይዘጉባታል። ሔዋን በጭንቅ ታግላ ብታመልጥም አካባቢው በጨለማ ስለተዋጠ መውጫውን ታጣለች። ተስፋ ልትቆርጥ ስትል ግን የአንዲት ልጅ መንፈስ ከፊት ለፊቷ ትቆማለች። እሷም ርብቃ ነበረች። ርብቃ በዝምታ መውጫውን ታሳያታለች። ሔዋንም ኤሊዮትን ይዛ ወደ ላይ ትወጣለች። ሔዋን ኤሊዮትን ይዛ ከገንዳው ውስጥ ብቅ ትላለች። ነገር ግን ኤሊዮት አይተነፍስም ነበር። ሔዋን በከፍተኛ ድንጋጤና ለቅሶ ልጇን ወደ መሬት አውጥታ ደረቱን እየመታች ለማትረፍ ትታገላለች። ልጄ ንቃ እያለች ስትጮህ በድንገት ሬይ ከኋላዋ ይመጣል። ሬይ አሁንም በዛ ክፉ መንፈስ ቁጥጥር ስር ስለነበር መስዋዕቱን ልታስቆሚው አትችይም በማለት ሔዋንን ሊያጠቃት ይሞክራል። ለቤተሰቡ መጨረሻው የደረሰ ይመስል ነበር። ሔዋን በሬይ ጥንካሬ ስለተሸነፈች ልጇን ልታተርፍ አልቻለችም። ነገር ግን በዛው ቅጽበት ኢዚ የቤዝቦል መምቻውን ይዛ ትመጣለች። ምንም ሳታመነታ አባቷን ደጋግማ ትመታዋለች። ሬይ መሬት ላይ ከወደቀ በኋላ ለጥቂት ሰከንዶች ያ ክፉ መንፈስ ለቆት ወደ ራሱ ይመለሳል። ሬይ ቤተሰቡን አይቶ ሁኔታው ይገባዋል። ወዲያውኑም ኤሊዮትንና ሔዋንን ይዞ ከቤቱ ለማምለጥ ይሞክራሉ። ነገር ግን ከገንዳው ራቅ ብለው ሲሄዱ ኤሊዮት በድጋሚ መታመም ይጀምራል። ያ የማይታይ ኃይል ኤሊዮትን ወደ ገንዳው መልሶ እየሳበው ነበር። ሬይ በዚህ ጊዜ እውነቱን ይረዳል። መስዋዕት ካልተከፈለ ኤሊዮት መኖር አይችልም። ሬይ በአይኖቹ እንባ እየፈሰሰ ቤተሰቡን ይቅርታ ይጠይቃል። ኢዚና ሔዋን ሊያስቆሙት ቢሞክሩም ሬይ ግን ውሳኔውን አሳልፏል። ልጄን አድኑልኝ በሚል ስሜት ቀስ እያለ ወደ ገንዳው ይሄዳል። ያ ጥቁር ጥላም ሬይን ወደ ጥልቁ ይዞት ሲሰምጥ ኤሊዮት ወዲያውኑ ነፍስ ዘርቶ መተንፈስ ይጀምራል። የገንዳው እርግማን የሬይን ሕይወት ወስዶ ሌሎቹን ይተዋቸዋል። ሔዋን፣ ኤሊዮትና ኢዚ በሐዘን ተውጠው ገንዳው አጠገብ ይቆማሉ። ከጥቂት ጊዜ በኋላ ሔዋን ቤቱን ሽጠው አዲስ ሕይወት እንዲጀምሩ ብታስብም ልጆቹ ግን ሌላ ሀሳብ ያቀርባሉ። ሌላ ቤተሰብ እዚህ መጥቶ እንዲህ አይነት መከራ እንዳይደርስበት መከላከል አለብን ይላሉ። ሔዋንም በሀሳባቸው ትስማማለች። በመጨረሻም ቤተሰቡ ገንዳውን ሙሉ በሙሉ ለማጥፋት ይወስናሉ። በገንዳ ውስጥ ያለውን ውሃ አፍስሰው በምትኩ አፈር በመሙላት ገንዳውን ይቀብሩታል። ወደ ተረገመው የምኞት ምንጭ የሚወስደው መንገድ ለዘላለም ይዘጋል። ያ ክፉ ኃይልም ድምፁ ይጠፋል። የዋለር ቤተሰብ ያንን ቤት ለቀው ሲሄዱ በገንዳ ውስጥ ያጡትን አባታቸውንና የደረሰባቸውን አስፈሪ ታሪክ መቼም ቢሆን አይረሱትም። የዛሬው ቪዲዮ ይህንን ይመስል ነበር። ፊልሙ ምኞታችንን ለማሳካት የምንከፍለው ዋጋ መጨረሻው ምን ሊሆን ይችላል የሚል ትልቅ ጥያቄ ያሳየናል። እናንተስ ምን ታስባላችሁ? ሬይ ቤተሰቡን ለማዳን ያደረገው መስዋዕትነት ትክክለኛ ውሳኔ ነበር ወይስ ሌላ መንገድ ይኖር ይሆን? ሀሳባችሁን በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ አይነት አስገራሚ የፊልም ታሪኮች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የዛጎል ሪካፕስ ቤተሰብ እንድትሆኑ እጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።